የደጀ ሰላም ምሳሌ ምንድነው? ደጀ ሰላም ቅጽሩ ያው ቤተክርስቲያን ነው። ደጀ ሰላም ያለው እዚህ ደጀ ሰላም ያለው ደግሞ ከተሻግረሽ ከመግባትሽ በፊት የምታገኘው ስፍራ ነው። ደጀ ሰላም ማለት የሰጎን እንቁላል አይደለ? አዎ። እላይ ጉልላቱ ላይ ነው የሚሆነው የሰጎን እንቁላል። አሁን ላይ የዚህ የካቴድራል ዲዛይን ከመጣ በኋላ ግን እየቀነሰ መጣ እንጂ የገጠሪቱ ቤተክርስቲያን ላይ በሰፊው አለ እና በጣም ነው ደስ የሚል ራሱ። እዚህ ጋር የምናያቸው ዙሪያውን ያሉ ነገሮች ምንድን ናቸው? እነዚህ የሰማዕታቱ ምሳሌ እነዚህ ሄሮድስ ያስፈጃቸው ህፃናት የሚባሉት የሉ በቤተልሔም አውራጃ ያስፈጃቸው በግፍ ያስፈጃቸው 30,000 ህፃናት ጀምር። እሺ ዮርዳኖስ አየነው። በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመማርም በማገልገልም በማስተማርም በአውደ ምሕረትም አገለግላለሁ። በሱ ሳተፋለሁኝ። የቤተክርስቲያናችን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌላው ከኦሪየንታል ቸርች ለየት የሚያደርጋት ከምስራቂያ ቤተክርስቲያናት ለየት የሚያደርጋት የተለየ የሆነ ኪነ ጥበባዊ የህንጻ አሰራር አላትኝ እና ያ ደግሞ ዝም ብሎ የሚታነጽ አይነት ነገር አይደለም። ራሱ ክርስቶስን የሚመስል ወንጌል የሚሸት ጌታን የሚመስል የሚናገረው ነገር ያለው ይሄ ወደ ቤተክርስቲያን ቅጽር ገብተህ መምህር እንኳን ባይኖር የሚያስተምር የሚያስረዳ አካል ባይኖር ምሳሌዎቹ የቤተክርስቲያኗ አሰራር ወደ ወንጌል የሚያመራ ራሱ ቁሞ ያለ መምህር ማስተማር የሚችል የህንጻ ጥበብ አላትኝ እና ማስተማር ይችላል ብቻውን ራሱ ህንጻው። እንዴት ነው አርኪቴክቸሮች ከረጅም ዓመት በኋላ አርኪቴክቸር ምንድነው የሚባሉት ቁፋሮ ላይ የሚሰሩት እነዚህ አርኪኦሎጂስቶች ከረጅም ዓመት ቁፋሮ በኋላ በሆነ በንድፍ መረጃን ያገኛሉ አይደለ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምናልባት የሆነ ሰው ታሪክ ለማጥናት ወደ ኋላ ቢያያት የሚያስተምር ባይኖር የሚያስረዳ ባይኖር ኪነ ህንጻው ራሱ ድፍን ወንጌልን መስበክ ይችላል አካሉ እና ከላይ ጀምረ እስከ ጉልላቱ እስከ ታች እስከ ግቢው ድረስ ሙሉ ለሙሉ ድፍን ወንጌልን ነው የሚያስተምረው። ሐመረ ኖህ ናት። የኖህ መርከብ አምሳያ ናት። የኖህ መርከብ ክብ ናት እና በኖህ መርከብ ውስጥ ሶስት ክፍል አለ። እንስሳት የሚኖርበት፣ አራዊት የሚኖርበት፣ ደግሞ ሰዎች የሚኖሩበት ካም፣ ሴም፣ ያፌት ሚስቶቻቸው የሚኖሩበት ክፍል አለ እና ኖህ ንጹህ ነው ተወስኖ ነበር ያንን ጊዜ ያሳልፈው በመርከቡ። ቤተክርስቲያኒቱ መርከቢቱ ሐመሪቱ የቤተክርስቲያን ምሳሌ ናት። ኖህ በዛች በመርከቡ ውስጥ በንጽህና ስላሳለፈ አሁን እኛም ንጹህ ሆነን ነው ወደ ቤተክርስቲያን የምንገባው። በኖህ መርከብ ውስጥ አጽመ አዳም አለ። አጽመ አዳም መከፋፈያ ሆኗቸዋል። ሴቶቹ በዚህ ይሆናሉ፣ ወንዶቹ በዚህ ይሆናሉ። በቤተክርስቲያኒቱ ውስጥ ደግሞ ታቦተ ሕጉ አለ። በአሁኒቷ ቤተክርስቲያን በእኛ ቤተክርስቲያን ይከፍለናል። ምእመናኑ ቆመ ብእስ ያለ ሴቶች በሴቶች ይሆናሉ፣ ወንዶች በወንዶች ይሆናሉ። ይከፍላል። ቦታውን ያሳያል። ኖህም አጽመ አዳምን እንዲያደርጎ ይጠቀመው ነበር በመርከቡ ውስጥ እና የመርከቢቱ ምሳሌ ናት። ትልቅ ነው ማለት ሐመረ ኖህ ማለት ምሳሌው ራሱ ትልቅ ነው። አንደኛ ኖህ ከማየ አይህ ድኗል። በዛች መርከብ የተነሳ ዓለም ባህር ነው። ከዓለም ከባህርነቱ ወጠን ህይወት አግኝተን ደግሞ ልንተርፍባት ምንችለዋ ቤተክርስቲያን መርከባችን ቤተክርስቲያን ናት። ለኛ ኖህ በመርከቢቱ እንደዳነ ልንተርፍ ምንችለው ዓለም ሳታሰጥመን ልንተርፍባት ምንችለው እንደ ማያይ እንደ ሰዎቹ ሳንጠፋስ እንዳንቀር ምን ሆነው በዚህች ቤተክርስቲያን ነው። መርከብ ናት። ባህር ከሆነው ዓለም ተንሳፈን ወደ መንግስተ ሰማይ የምንሻገርባት ወደ መንግስተ ሰማይ ወደ ገነት ደሴት የምንሄድባት መርከብ ናት ቤተክርስቲያን። የኖህ መርከብ አምሳያ ናት። ምሳሌዎቿ ራሱ እጹብ የሚያሰኙ የሚያስደንቁ ናቸው። የቤተክርስቲያን ህንጻ ዲዛይን የሚሰሩ ሰዎች ለምሳሌ ሰው በኢንጂነሪንግ ተመርቆ ህንጻ መስራት አይችልም። ያ ብቻ ህንጻ እንዲሰራ የቤተክርስቲያኒቱን ህንጻ እንዲያነጽ አይረዳውም። ሌላ ትምህርት ነው፣ ሌላ አስተምህሮ ነው።
የዮርዳኖስ ወንዝ የቀደሙትን ነው ግን ያሁን ላይ ያለውን አይደለም አላቅም። የዮርዳኖስ ወንዝ ለቤተልሔም አቅጣጫ ያለበት ለቀራንዮ ያለበት ተፈልጎ ክርስትና ቤት እንዲሰራ ምእመናን በ40 እና በ80 የሚጠመቁበት ደግሞ በዛ ትይዩ ሆኖ እንዲሰራ ይደረጋልኝ። አሊያ ደግሞ ጉግል ማፕ ሰርች ላደረገ ሰው ቤተልሔም ያለበት አቅጣጫ ቀራንዮ ካለበት አቅጣጫና ክርስትና ቤት የሚሰራበት አቅጣጫ እንደዛ ሆኖ ቢመጣ መልካም ነው። የቀደሙት ሊቃውንት እንዲህ አድርገው ክርስትና ቤትን ያነጹ ነበር የሚል ሰምቻለሁ እና እንዲያ ቢሆን መልካም ነው። አስተውለህ እንደሆነ አባቶቻችን የሚሉት ደጀ ሰላም የሚባል አለ። ደጀ ሰላም ማለት ቅጽር ነው፣ መግቢያ ነው። ከመግባት በፊት ነው ደጀ ሰላም ያለው። ያ ማለት የቀደመው ደጀ ሰላም በሬ ማሰሪያ ያለው፣ ሰው ማደሪያ ያለው፣ ማረፊያ ያለው፣ እንግዳ እንኳን የመጣ እንደሆነ ማተብ የቋጠረ አማኝም ቢሆን የሚያርፍበት ማለት ነው። አማኝም ክርስቲያንም ከሆነ መጥቶ ይቀመጣል፣ እንግዳ የሚቀበልበት ስፍራ ነው። ያ ማለት ዲያቆኑ ወደዛ ይሄዳል፣ ይጎበኘዋል ያንን ቦታ። ሰው ካለ ምናልባት ካህን ፈልጎ ሊሆን ይችላል፣ መምህር ፈልጎ ሊሆን ይችላል ብሎ ይጠይቃል ዲያቆኑ እና ደጀ ሰላም ማረፊያ ነው። ሲቀጥል ደግሞ ሌላኛው ምሳሌው የሰላም በር ማለት ነው። ደጀ ሰላም ሰው ስለት ይዞ መጥቶ እግዚአብሔር ስለቱን ሰምቶት ስለቱን ወደ ቅጽሩ ገብቶ ለማድረስ የወደደ እንደሆነ ቅጽሩ ከመግባቱ በፊት የሚያገኘው በር ነው ደጀ ሰላም ማለት። ያ ማለት ምንድነው? መጀመሪያ አንተ ሰላም ነህ ወይ? እግዚአብሔር ስለትን ይቀበልሃል፣ ይሰማሃል። በእውነቱ ግን አንተ ሰላም ነህ ወይ? በዓለም እያለ ወንድምህን በድለኸው አልመጣህም ወይ? እህትህስ ጋር ሰላም ነህ ወይ? አባትህስ ጋር ሰላም አውረድሃል ወይ? ማለት በድለህ ይቅር በለኝ ያላልከው ተበድለህ ደግሞ ይቅር ያላልከው ሰው የለም ወይ? እስኪ መጀመሪያ ራስህን አረጋግጥ። ሰላም ነህ ወይ ነው ደጀ ሰላም። ያችን ካሰበ በኋላ አልፎ ወደ ቅጽሩ የሚገባባት ወደ ሰላማዊቷ ቤተክርስቲያን የሚገባባት ቅጽር ናት ደጀ ሰላም። አሁን ላይ ምናልባት ካለማወቃችን ካለመረዳታችን የተነሳ ይሄ ሃይማኖታዊውን ስርዓት በምሳሌ ተሸርቦ ያለውን በምስጢር ተሸርቦ ያለውን እንደ ልማድ እየቆጠርን እንደ ኋላ ቀርነት እየቆጠርን ካለመማራችን ካለማወቃችን የተነሳ የአባቶቻችንን ምሳሌ የአባቶቻችንን ዕውቀት እንዲሁ ዝም ብሎ እንደ ተርታ ነገር ከኛ ካለማወቅ የተነሳ እነሱንም እንዳላዋቂዎች እየቆጠርን ይሄ ዕውቀት እየጎደለን ትውልዱ እየመጣ ይሄንን ሳያውቀው ሊተካ የሚችለው ነገ አባት የሚሆነው ይሄ ትውልድ ነው። ይሄ ቅብብሎች ደግሞ በዚህ ዘመን ከሌለ በጣም አስቸጋሪ ነው የሚሆነው። ስማቸውን ብቻ እናውቃለን፣ ግን ምሳሌያቸውን አናውቅም። ወደ ቅጽሩም ገብተን ቅድም እንዳለው ቤተክርስቲያኒቱ የኖህ መርከብ አምሳያ ናት። የምትመስለው ራሱ ወንጌልን ነው። አስተምህሮቷ ምሳሌዎቿ ሁሉ እያንዳንዱ ክርስቶስን ነው ሊያስተምር የሚችለው። ዙሪያውን ብታይ 24 መስኮት አለ። 24 መስኮት ይደረጋል። የ24ቱ ካህናተ ሰማይ ምሳሌ ነው። ከላይ የሰጎን እንቁላል ይደረጋል። ከፍጥረት ወገን እንደ ሰጎን ያለ እንቁላሉን የሚንከባከብ የለም። ሰጎን እንቁላል ትጥላለች። ለየት የሚያደርጋት ከሌላው እሷ ምንድነው? በእንቁላሉ ዙሪያ ላይ አትነጠልም፣ በተአምር ርቃ አትሄድም። በዚህችም ቤተክርስቲያን ክርስቶስ አለ፣ መቼም ቢሆን አይተዋትም እንደማለት ነው። ያንን ምሳሌ ያመጣሉ። አንደኛ ሰጎን እንቁላል ጥላ እንቁላሉን ብትሸሸው እንቁላሉ ሕይወት አይኖረውም፣ መቀጠል አይችልም፣ አይፋፋም። እና ክርስቶስ ከቤተክርስቲያኒቱ ቢለያት ቤተክርስቲያኒቱ ግዑዝ አካል ብትሆን ነው እንጂ ምንም ነች ማለት ነው። እና ክርስቶስ ያለባት መሆኗን ማለት እንደማይለያት እንደማይነጠላት ለማጠየቅ የሰጎን እንቁላልን ያደርጋሉ። ያኛው ከፍ እያለ ይመጣል። ከቅኔ ማህሌቱ መቅደሱ ከቅድስቱ መቅደሱ ከፍ እያለ ይመጣል። ይሄ የመላእክትን ማዕረግ ያሳያል ምሳሌው ማለት ነው። እንደገና ደግሞ 3 ክፍል መሆኑ ይህች ቤተክርስቲያን ሐመረ ኖህ ናት። የኖህ መርከብ አምሳያ ናት። በኖህ መርከብ ውስጥም 3 ክፍል ነበረ ሰው የሚኖርበት ኖህ፣ ካም፣ ሴም፣ ያፌት ከዛ ደግሞ ሚስቶቻቸው ሰዎች የሚኖርበት የመጀመሪያው ክፍል፣ ሁለተኛው ክፍል ደግሞ አራዊቱ የሚኖርበት፣ ሶስተኛው ደግሞ እንስሳቱ የሚኖርበት 3 ክፍል ነበር የኖህ መርከብ። ይህችም ቤተክርስቲያን የኖህ መርከብ ምሳሌ ናት። ቤተክርስቲያኒቱ የኖህ መርከብ ምሳሌ ናት። ኖህ በመርከቢቱ ተርፏል። ዓለም ባህር ነው። ከዓለም ባህር የሆነው ዓለም አስጥሞ እንዳያስቀረን ምን ተርፍባት ከዚህ ዓለም ነፃ የምንወጥባት ሐመረ ኖህ ቅድስት ቤተክርስቲያን ይህች ናት። እና ምሳሌዋ ራሱ የኖህ መርከብ ነው የምትመስለው።
ይቀጥላል። 3 ክፍል አላት። ያንን ያሳያል። ብለናል ዙሪያው ክብ መሆኑ አራት ማዕዘን ፍጻሜ የለውም። ክብ ነገር ፍጻሜ የለውም። የእግዚአብሔርን ዙፋን ራሱ መልአክ ዙሮ አልፈጸመውም እስካሁን። አባቶቻችን ይሄንን ደጀ ሰላም የሚለውን ምሳሌ በነገር ላይ በዚህ ቤተክርስቲያኒቱ ብቻ ላይ አይደለም፣ ወደ መኖሪያ ቤታቸውም ይወስዱታል። ቤት ማረፊያ ነው። ትንሹ ቤተክርስቲያን ቤትም አይደለም እና የኛ አባቶች ምናልባት እኛ እነሱ የያዙትን ነገር ጠንቅቀን ስላዝያዝን እነሱ ይሄ ከኦርቶዶክሳዊ የተቀዳው ባህል ከኦርቶዶክሳዊ የተቀዳው እሴት ለዘመናት ስራ አድርጓቸው ይዟቸው ነበረ። ምናልባት ያላቸው ዕውቀት ሰንበትን አትሻር በዓል አክብር ምትል ብቻ ቢያውቁ እንኳን ይሄ ባህላቸው ራሱ የተሸረበበት ከሃይማኖታዊው ስነ ስርዓት ነው የተቀዳው። ለዛም ነው አሁን ወደ ደጅ ወርደህ ደጀ ሰላም ታገኛለህ፣ ወደ ገበሬው ቤት ወርደህ እና ባህሉ ራሱ የተቀዳው ከኦርቶዶክሳዊው ስለሆነ ከመጽሐፍ ስለሆነ ከየትም ያልተወለደ ስለሆነ ነው። ከቤተ ክርስቲያኒቱ የሚቀዳው መንደርም ላይ ታገኘዋለህ እና በዚያም ባኗኗራቸውም ሲያስቀጥሉት ታያለህ። የሚገርምህ ነገር በደጀ ሰላም ብቻ አይደለም፣ ማህበር ላይ ሁሉ ይህንን ያስቀጥሉታል። አቦ ማህበር የሚባል ታስታውሳለህ? አሁንም አለ። የማህበሩ አለቃ ሙሴ ይባላል። ምክትሉ ደርገ ሙሴ እስራኤላውያንን ወደ ነፃነት እንዲወጣ ሲመራ የነበረ ደግ የሆነ ሰው ነው። የማህበሩን አለቃ የእስራኤላውያንን የማህበሩን አለቃ ሙሴ ስላደረጉት አባቶቻችን የማህበር አለቃ ሙሴ ብለው ይጠራሉ። ሌላም ካለ እንዲሁ ይጠራሉ። እና ይሄ ባህሉ ራሱ የተቀዳበት ከኦርቶዶክሳዊው ነው። እሴቱም የወጣው ተፈልቅቆ የወጣው ከዚያ ስለሆነ በዚህ መገን በዚህ አካሄድ ነው የምታገኛቸው። አንዳንዴ አልፎ አልፎ እንደዚህ ሃይማኖታዊ ስርዓት ታገኛለህ። ከኦርቶዶክሳዊ አስተምህሮ የተቀዳ እውነተኛ አስተምህሮ፣ እውነተኛ ባህል፣ ደግ ባህል ማህበረሰብን አስሮ ከእሴቱ ከባህሉ እንዳይሸሽ ከዚህ ከሞራላዊ እሳቤ እንዳይወጣ እንዳያፈነግጥ እስር አድርጎ ለዘመናት የያዘ ደገኛ ባህል ነበረን። ምናልባት አሁን ላይ ግን በደንብ እየያዝ ነው አይደለም። እነዚህ የሰማዕታቱ ምሳሌ እነዚህ ሄሮድስ ያስፈጃቸው ህፃናት የሚባሉት የሉ በቤተልሔም አውራጃ ያስፈጃቸው በግፍ ያስፈጃቸው 30,000 ህፃናት የእነሱ ምሳሌ ነው። በላይም አለ በታችም አለ። በቤተ ክርስቲያን ዙሪያ ውስጥ ይደረጋል። እነሱን ለማሰብ ነው። የሰማዕታቱ የህፃናቱ ምሳሌ ነው። ዙሪያውን ያለው በላይም በታችም ያለ መርገፍ አለ። ሸዋ ኪል የሚለው ማለት ነው። ያ ሰማዕታቱን ነው የሚያስታውሰን። ምናልባት እነዚህ 3ቱ ወርቅ ዕጣን ከርቤ ሊገብሩለት የሄዱት ሲመለሱ አይ እናንተ እንደገበራችሁ ሁሉ እኔም ገብሬለት እንድመለስ ቦታውን ንገሩ ይብላቸው ነበር። ሲመለሱ ግን በመጡበት አልሄዱምና ጠፍቶት ነበረ። በቤተልሔም አውራጃ ያሉትን ሁሉ ለማስገደል አስቦ ነበርና አልቀረም። አስቦ ሁሉንም አስጨፈጨፋቸው ሰማዕታት ሆነው እና አባቶቻችን እነሱን ህፃናቱን ለማሰብ የተጨፈጨፉትን ህፃናት ለማሰብ የ2 ዓመት ህፃናት ለማሰብ ይሄ መርገፉን የነሱ ምሳሌ ነው ብለው ያስተምሩናል።